Sakatera, sakatera. Yeah, make one, Yoni. ሚውዚክ እወዳለሁ እና ቲክቶክ ላይ ፎሎ የማድረጋቸው አካውንቶች ከሚውዚክ ጋር የተገናኙ ናቸው ሞስት ኦፍ ዘ ታይም እና ብዙ ጊዜ የሚመጣልኝ ከቨር ሶንግ የሚሰሩ ወንዶች ናቸው እና እነኛ ወንዶች አንደኛ በጣም በዙ፣ ሁለተኛ ደግሞ ያቃስታሉ ሲዘፍኑ። ይሄ ዘፈን አውቀዋለሁ ላይ ከዛ ስክሮል ስታረግ ተነሳ ተራመድ ክንድህን አበርታ። ይሄ ዘፈን በደርግ ጊዜ አልነበረ እንዴ? ስክሮል ስታደርግ የልጅ ማይክን እየዘፈነ አትገባም አሉኝ ቤት ሰማይ እናውቅም እንዴ ያለ ሰማይ ተነክሱ 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 ተነክሱ። እነኚህን ወንዶች አምና ጀጅ እያደረግኳቸው አይደለም። ድምጻቸውም አሪፍ ነው። ላይክ ሲ ማይነር ላይ ኤፍ ሻርፕ ላይ ጸዴ ነው፣ ግን የሚያንሳቸው ኤች ላይ ነው። ሆርሙም ትንሽ ዝቅ ይላል። ሜይቢ ከቨር ሶንግ ሚውዚክ ኢንዱስትሪውን ፔኔትሬት አድርጎ ለመግባት ሊያገለግል ይችላል። አይሮን ነው አላውቅም። ምክንያቱም እኔ መምህር ነበር ከዚህ በፊት ለ3 ዓመት አስተምሬያለሁ እና የግል ትምህርት ቤት ነው ያስተማርኩት እንደ እንግሊሽ መምህር ማለት ነው። እና በዚህ 3 ዓመት ውስጥ ያስተዋልኩት አንድ ነገር አለ። እሱ ምንድነው? የግል ትምህርት ቤት ተማሪዎች እና የመንግስት ትምህርት ቤት ተማሪዎች ያኗኗር ዘይቤያቸው ይለያያል እና ይሄን ታውቁታላችሁ እናንተም። የግል ትምህርት ቤት ተማሪ ስትሆን ትማራለህ፣ ትጫወታለህ፣ በሰርቪስ መኪና ወይም ደግሞ በግል መኪና ወደ ቤት ይሄዳሉ። የመንግስት ትምህርት ቤት ተማሪ ትማራለህ፣ ትጫወታለህ፣ ትደበደባለህ፣ ትቀጠቀጣለህ፣ የግድያ ሙከራ ይደረግብሃል፣ በአጥር ዘለህ ትወጣለህ። ሶ ዲፍረንት አለው። የግል ትምህርት ቤት ተማሪዎች ከቤት ሲገቡ ቤተሰቦቻቸው ኦ ሃኒ ዌልካም ባክ ሆም ምናምን ነገር ነው የሚባሉት። የመንግስት ትምህርት ቤት ተማሪ ሲገባ ተረፍክ፣ ሂሳብ መምህር ነው አይደል እንደዚህ መታህ፣ አንተም አታውቅም ናግባ እባክህ ተብሎ ይመታል። አጌን ሂሳብ መምህሮች አይ ቲንክ ትንሽ አግሬሲቭ ይሆናሉ። ሁሉም ባይሆኑ አግሬሲቭ ይሆናሉ። ምክንያቱም ትምህርቱ ከባድ ነው፣ ኢንኮርፖሬት ለማድረግም ይከብዳል እና ሁሉም ተማሪ አንደርስታንድ አያደርገውም። ስለዚህ ሞር ማትስ መምህሮች ወይ ኦር ሂሳብ መምህሮች ይበሳጫሉ። ሰው የኛ ሂሳብ መምህራችን ክላስ ውስጥ ሲገባ እየዋኘ ነው የሚመስለው። ሁሉንም ተማሪ ነው የሚመታው እንደዚህ ምናምን ነገር እያረጧ ጧ ሲሄድም ሲመለስም ነው የሚያገኘህ እና ፊት ለፊት ላይ የምትቀመጥ ከሆነ ስፔሻሊ ደግሞ ፊት ለፊት ላይ ተቀምጠህ ምንም የማታውቅ ተማሪ ከሆንክ ጥያቄ ጠይቃል፣ ይመታል። ተቀጥቅጠ እንደዚህ ብለህ ከፊት ለፊትህ ፕላዝማ አለ ስቴፈን ሆኪንግ መስለህ እንደዚህ ሆነ ኧረ ቲቸር አይነበብም እያልክ ነው የምትማረው። ሁሉንም መምህሮች እንደዚህ ናቸው እያልኩ አይደለም። ኢትዮጵያ ውስጥ ኢንተርናሽናል ስኩል አለ፣ ፕራይቬት ስኩል ወይም የግል ትምህርት ቤት አለ፣ ከዚያን ገቨርመንት ወይም ደግሞ የመንግስት ትምህርት ቤት አለ። እነኚህ ታውቃላችሁ ዲፍረንት የሆነ ካሪኩለም ነው ያላቸው። የኢንተርናሽናል ስኩል ተማሪዎች በጣም ደስ በሚል ተማሪም በሚያበቃ የስካንዲኔቪያን እነ ኔዘርላንድ
እነ ስዊዘርላንድ የሚማሩበት የትምህርት ካሪኩለም በዛ ነው የሚማሩት። በጣም ፕሪቪሌጅድ ናቸው ማለት ነው። እነኚህ ተማሪዎች ኢንተርናሽናል ስኩል ተማሪዎችን መጀመሪያ የምትለዩት ኢንተርናሽናል ስኩል ትምህርት ቤትን በሽታ ነው። ሽንት ቤታቸው ውስጥ ስትገቡ ምንም አይነት ቆሻሻ የለም። ዝንቦቹ ለራሱ ያምራሉ፣ ከለርፉል ናቸው፣ በጣም ደስ ይላሉ። ሽታውን ለራሱ አድርጋችሁ ነው የምትወጡት። እና እነኚህ ተማሪዎች እስከ 12 ይማራሉ። ከዚያን ወደ ውጭ ነው የሚሄዱት፣ አብሮድ ነው የሚሄዱት። አንደኛ ምክንያት እነኚህ ተማሪዎች አንዳንድ የኢትዮጵያ ዩኒቨርሲቲ ሽንት ቤት ውስጥ ገብተው መጠቀም አይችሉም። በጣም ከባድ ነው። የኢትዮጵያ ዩኒቨርሲቲ አንዳንዶቹ ማለት ነው የኢትዮጵያ ዩኒቨርሲቲ ሽንት ቤት ስትገባ መጀመሪያ የምታገኘው በእጅ የተሰራ አርት ነው። ከዚያን ዞር ስትል የሴት ስም አለ፣ ሜሮን ምናምን ያለ። ዞር ስትል ሰስፔንስ የሚያደርግ ግጥም አለ፣ ያላለቀ ግጥም ማለት ነው። አንቺን ስለምወድ ነው ክላስ የምመጣው ቤዛ ትናንት ይልና አልቋል። ትናንት ምን አረጋችሁ? እዛ ውስጥ ገብተህ ሳምካቶይ ስማዳል። በጣም ነው ሰስፔንስ የሚያደርጋችሁ። እና ሽታው ለራሱ ላይክ ድሮ በጣም የተለያያችሁት ጓደኛ ዘሎ ሲያቅፋችሁ እንደዛ አይነት ነገር ለቅፍ ነው ያደርጋችሁ። ወዲያውኑ ኢንስታንትሊ ነው የምትገሙት። ሰው ይሄ በብዙ ነገር ይለያያሉ። አንዱ ፋክተር ነው ይሄ። ስለዚህ ኢንተርናሽናል ስኩል ተማሪዎች አብሮድ ነው የሚሄዱት፣ ወደ ውጭ ነው የሚሄዱት። የግል ትምህርት ቤት ተማሪዎች ያው በአሪፍ ትምህርት ሂደት ነው የሚማሩት። የግል ትምህርት ቤት ተማሪዎች አብዛኞቹ ይቀብጣሉ። ይሄን ታውቃላችሁ። ወይም ደግሞ ቶሎ ለማዘቀስ ዝግጁ ናቸው፣ ወይም ደግሞ ቶሎ ኦፌንድን ለመሆን ዝግጁ ናቸው። ከ2 ዓመት በፊት አንድ መምህር ተማሪ ተማቶ ቢሮ ተጠርቶ ደብዳቤ ምናምን ጽፎ ድጋሚ ምናምን ተብሎ ወደ ስታፍ መጣ። ከዛን ምን ሆነ ነው ይህ ሁሉ ወከባ የተፈጠረው ምናምን ነገር ስንለው ልጁ ረበሸኝ እና ላይክ መታው፣ ግን በደንብ አልመታውም። ልጁ ጮኸ። የግል ትምህርት ቤት ተማሪ ልጅ ካለቀሰ ተበላህ እንደ መምህር ሆነ። ሲያለቅሱ ማማ ነው የሚሉት። እናታቸው እንድትጠራ ነው የሚፈልጉት። ማማ እኔ ብሎኛል ምናምን። ከዛ ስልክ ተደውሎ ይጠራል ምናምን። ማም እየጠበቁሽ አይደል እንዴ? ማም ዳዲ ይምጣ ካልሆነ እናቷን ነው እንደዚህ የምታወራው። እና ያው ይቀብጣሉ፣ ግን ይቻላል። እንግዲህ ደሞዝ አለን። የግል ትምህርት ቤት አስተማሪ ሆኜ በጣም ያተረፍኩት ነገር ምንድነው? እስካሁን የምጠቀምበት ነገር በጣም እንደ ትልቅ ኤክስፒሪየንስ የምቆጥረው 4ኛ ክፍሎችን መምህር ምግብ ካልቀመሰ አይነካም ብያቸው ሁሉ ጊዜ ይበላ ነበር። እሱ በጣም ፕሪቪሌጅድ እንደሆንኩ ወይም ደግሞ ጥሩ ነገር ኤክስፒሪየንስ እንዳገኘው እቆጥረዋለሁ። በጣም ደስ የሚል ነገር ነው። የግል ትምህርት ቤት ተማሪዎች ምግብ ላይ ያላቸው አመለካከት ነው። በቃ አይፈልጉትም። በጣም ጸደይ ምግብ እኮ ነው። እኔ አይቼው አላቅም። እንደ መንግስት ትምህርት ቤት ተማሪ እኔ አይቼው አላቅም፣ ግን ይዘላሉ። የመንግስት ትምህርት ቤት ተማሪ የሚዘለው ምንድን ነው? አጥር ነው የሚዘለው። ምግብ የመዝለል እድል የለው። አጥር ስትዘልል ራሱ የምታየው መከራ። መጀመሪያ ቦርሳህን ተወረውራለህ እንደዚህ ተንደርድረው፣ ከዛ እስከሚያርፍ ትሰማለህ ሲል ወርዷል ማለት ነው። ከዚያን ትሰቀላለህ። ከዚያም በኋላ ደግሞ ሌላ ሀስል አለ፣ መዝለሉ ደግሞ ስትዘል መሀል ላይ ሪላይዝ የምታደርገው ነገር አለ። ታች ላይ በጣም ዲፍረንት ካይንድ ኦፍ አይነ ምድር አለ፣ ትኩስ የሚጨስ የ2 ቀን የ3 ቀን ምናምን። ስለዚህ ይሄንን ላለመንካት ለአንድ የምታደርገው ከነካብህ ምናምን ብለህ ነው የምትጠርገው። እና ከባድ ነው። ያው ኮምፕሌን ማድረግ አልፈልግም። አስተማሪ ሆኜ በጣም ደስ የሚል ታይም አሳልፍ ያለው
ከዚያን ወደ ኮንተንት ክሪኤተርነት ተቀየርኩና አሁን በጣም ብዙ ሰው መንገድ ላይ ያገኘኛልና ይዞኝ መጀመሪያ ያዋሩኝ ዝፈን ነው የሚሉኝ ዝፈን ከዛን እኔ እኮ ቲክቶክ ላይ ነው መዘፍነው እዚህ መዝፈን አልችልም ምናምን ዝፈን ልክ እንዳንቺ ጮክበል ልክ እንዳንቺ ቆየ በቼ እንዳንቺ ቆየ በቼ ልክ እንዳንቺ ከሆነ ቆየ በቼ ልክ እንዳንቺ እንዳንቺ That's my time. Thank you guys. ይመቻችሁ